እሺ ሰላም እንዴት ነህ? እሺ አሁን ለፎቶ ጥራት የሚያገለግል በ10 ሰከንድ ውስጥ የፎቶአችንን ጥራት በደንብ አድርጎ የሚጨምር አሪፍ አፕሊኬሽን ወይም አፕ እነግራችኋለሁ። ይህም አፕሊኬሽን ሪሚን አፕሊኬሽን ይባላል። ይህም ሪሚን አፕ ይባላል። ይህ አፕሊኬሽን በጣም ምርጥና የፎቶ ጥራትን የሚጨምር ነው በ10 ደቂቃ ውስጥ። ስለዚህ የምስል ጥራትን ወይም የፎቶአችን ጥራት በደንብ ይጨምራል። ዝርዝር ነገሮችን ለማጥራት ይሆናል። የፒክስል መቆራረጥን ያስወግዳል። ለህትመት ማዘጋጃነት ይውላል። ከኢንተርኔት ላይ በጣም በትናንሽ ሞባይላችን ላይ ትናንሽ ምስሎችን በማሳደግ ጥራታቸውን በመጨመር ለህትመት አገልግሎት መጠቀም እንችላለን ማለት ነው። ስለዚህ ቀላልና ፈጣንና ቀላል ነው። የአፕሊኬሽን በጣም ቀላልና ፈጣን ነው። የተለያዩ ፎርማቶችን ይጠቀማል። እንደ ፒኤንጂ፣ ጂፒኤም የመሳሰሉ ፎርማቶችን ይጠቀማል። በነፃ መጠቀም እንችላለን። ስለዚህ ከፕሌይ ስቶር ላይ ሪሚን ብለን ብንገባ እናገኛለን። እሱን አውርደን ዳውንሎድ በማድረግ መጠቀም ነው። ነፃ ነው፣ ግን የተወሰነች ትንሽ ማስታወቂያዎች ያሳያል። ስለዚህ ማስታወቂያዎችን አይተን ፎቶአችንን ጥራቱን ሲጨምርልን ፕሮሰሱን አካሂደን ማውረድ ወይም ዳውንሎድ አድርገን ማውረድ እንችላለን ማለት ነው። ስለዚህ ይህንን አፕሊኬሽን አሁን አንድ ባንድ ከፕሌይ ስቶር ላይ አውርደን ማየት እንችላለን፣ እናያለን፣ ወደዛ እንሄዳለን ማለት ነው። ስለዚህ ምርጥ አፕሊኬሽን ነው። ለተለያዩ ለንግድ፣ ለተለያዩ ምስሎችን ጥራት ለመጨመር፣ ለንግድ የሚሆኑ የሚለጠፉ የተለያዩ ፖስተሮች፣ የተለያዩ ነገሮች፣ ለሪል ስቴቶች፣ ለብዙ ለትናንሽ ፖስተሮች ለመለጠፍ በጣም የሚጠቅም አሪፍ አፕሊኬሽን ነው። ብትጠቀሙበት ታተርፉበታላችሁ። ምርጥ አፕሊኬሽን ነው። እሺ አሁን ከፕሌይ ስቶር ላይ አውርደን እንዴት ፎቶአችንን እንደሚያጸዳ ወይም ፎቶ እንዴት ጥራት እንደሚጨምርና እንዴት አሪፍ አፕሊኬሽን እንደሆነ እናያለን ማለት ነው። እሺ ፕሌይ ስቶር ላይ አሁን ሪሚን ብዬ ጽፌያለሁ። ሰርች ስናደርገው ኦልሬዲ እኔ ያወረድኩት ስለሆነ ይመጣል። ኦፕን የሚለውን ስንነካ ሰርች አድርጎ ይመጣል። ትንሽ እንጠብቃለን። ከዛ ሪሚን የሚለውን ስነካው ነው አሁን ሊያስመርጠኝ የመጣ ፎቶ። ከዛ ጥራቱ እንዲስተካከል የምንፈልገውን ፎቶ እንነካለን፣ ይመጣል። ከዛ ኢንሃንስ የሚለውን እንነካለን። አፕሎድ ያደርጋል። ከዛ የተወሰነ አፕሎድ እስከሚያደርግ ሰርች እያደረገ የተወሰኑ ማስታወቂያዎችን ያመጣል። እንጠብቃለን፣ ትንሽ እንጠብቃለን። ከዛ አሁን ፕሮሰስ ያደርጋል፣ ይመጣል። የመጣ ሴቭ ጋላሪ የሚለውን ፎቶ በደንብ ጥርት ብሎ መጥቷል። ጋላሪያችን ላይ ብንገባ ይሄ ጥርት ያለን ፎቶ እናገኛለን እዛ ተቀምጦ ማለት ነው። ስናይ በጣም ጽድት ያለ ነው፣ ምርጥ ፎቶ ነው። ስለዚህ ጋላሪ ውስጥ ይቀመጥልናል ማለት ነው። አሁን ጥርት ያለ ፎቶ ነው። ከመጀመሪያው ፎቶ በጣም ይለያል። ይሄ አሁን የበፊቱ ፎቶ ነው የመጀመሪያው።